ህይወታችሁን ምስቅልቅሉን ነው ማወጣው። እኔ ላይ ማንም ሰው ተጫውቶ በሰላም የሚኖርበት ምክንያት የለውም። እና ደግሞ አንተ ሶል የተባልክ ሰውዬ ማለት ነው አቶ ናሂ ደግሞ ማለት ነው አንድ ነገር ልንገርህ አይደለ ከኔ ምንም ነገር የሚያመልጥ ነገር የለም። እና ደግሞ ሲቀጥል ማለት ነው ውብዬ የምትባይ ሴትዮ ማለት ነው ብዙም ባትደሳሰቺ ጥሩ ነው። ለሚመጣው ነገር ደግሞ ኃላፊነት ትወስዳለህ ማለት ነው። እኔ አዝኜልክ ነው እስካሁን ዋጋ ትከፍላለህ፣ ገና ብዙ ዋጋ ትከፍላለህ። ምንም ነገር አልሆንክም ማለት ነው። የኔ ህይወት ተበላሽቶ አንተ በሰላም የምትኖርበት ምንም አይነት መንገድ አይኖርህም ማለት ነው። እና ይሄ ደግሞ ከሚስቱ ጋራ ሰላም ፈጥሮ ሶልም አለ ካጠገቡ ምናምን ሰላም ቤተሰብ እንዴት ናችሁ? ያው ዛሬ በጣም ደብሮኛል፣ በጣም ተናድጃለሁኝ። የናሂንና የውብዬን ቪዲዮ አይታችሁታል። እኔም እንዳየሁት ማመን ነው የከበደኝ። ምክንያቱም እኔና ናሂ በጣም ብዙ ነገር አውርተናል። ከኔና ናሂ አልፎ ደግሞ ሶልም ብዙ የሚያውቀው ነገር አለ እና ብዙ ነገር እያወቁ ናሂም ሶልም እየሰሩ ያሉት ነገር ማለት መጥፎ ደረጃ ነው የሚያደራርሰን ማለት ነው። እኔ እዚህ ጋራ የኔ ህይወት ተበላሽቶ የኔ ትዳር ፈርሶ እና ይሄ ደግሞ ከሚስቱ ጋራ ሰላም ፈጥሮ ሶልም አለ ካጠገቡ ምናምን እንዴት ነው ማለት እኔ ብቻ በጣም ተናድጃለሁ። ምክንያቱም የኔ ነገር እዚህ ጋራ እየተበላሸ ነው። እኔ ብዙ ነገርን እያጣሁኝ ነው። ግን እንደ ተራ ነገር ቀለል አድርጎ አይቶት እሱ የራሱን ነገር የሚያስተካክልበት ምክንያት የለም። ምክንያቱም ከአንዴም ስንቴ ነግሬዋለሁ። እኔ እዚህ ጋር እየተጎዳው ነው፣ ብዙ ነገር እያጣሁኝ ነው። ብቻ አላቅም እንዴት እንደማስረዳችሁ። እኔ ማንም ሰው እየተረዳኝ አይደለም። እኔና ይሄ በቃ የመጨረሻ ውሳኔ ላይ እንድደርስ እያደረገኝ ነው። ምክንያቱም እሱ የራሱን ፍላጎት ብቻ ነው እያስቀደመ ያለው፣ የራሱን ሰላም ብቻ ነው እየፈለገ ያለው፣ የራሱን ህይወት እያመቻቸ ነው። የኔ ህይወት ግን እዚህ ጋራ ተበላሽቷል። የኔ ህይወት ተበላሽቶ አንተ በሰላም የምትኖርበት ምንም አይነት መንገድ አይኖርህም ማለት ነው። ነግሬሃለሁ፣ አስጠንቅቄሃለሁኝ። ያ ሶል የምትለው ጓደኛህንም ነግሬሃለሁ። በጣም ሁለታችሁ ማትረቡ ሰዎች ናቸው፣ በጣም ማለት ነው። እኔ እንደ ወንድም ቀርቤ ብዙ ነገር እንድንፈታ ወንድሜ ነህ ብዬ አማክሬሃለሁኝ አይደለ? አንተ ግን ዙረህ ድጋሚ የራስን ህይወት እያስተካከልክ እኔን ወደ ዳር መጣል አትችልም። ሁሉንም ነገር ማስተካከል አለብህ። በዚህ መንገድ አንቀጥልም። ዛሬም ነገም የምነግርህ ነገር የኔን ህይወት መስመር ማስያዝ አለብህ። ዋጋ ትከፍላለህ፣ ገና ብዙ ዋጋ ትከፍላለህ። ምንም ነገር አልሆንክም ማለት ነው። እኔ በሆንኩት ልክ ምንም የሆንከው ነገር የለም። እናንተ ደግሞ መጨረሻውን ምንም ነገር ሳታውቁ ባትናገሩ ጥሩ ነው። ምክንያቱም እኔ ያለ ምክንያት ምንም ነገር እንደማላደርግ ታውቃላችሁ። ምንም ነገር ያለ ምክንያት አላረግም። ስለዚህ ናሆምን እስከዛሬ ጠብቄዋለሁኝ። ማስተካከል ያለብህን ነገር አስተካክል ብዬዋለሁኝ። አላስተካከለም። ለሚመጣው ነገር ደግሞ ኃላፊነት ትወስዳለህ ማለት ነው። እኔ አዝኜልክ ነው እስካሁንም ያማከርኩህም የነገርኩህም። ግን ስነግርህ ይሄ ከሆነ መልስህ ጥግ ድረስ እኔ እናንተ እንሄዳለን ማለት ነው። ያንን ሶል የሚባለውንም ጓደኛህንም ሁለታችሁንም እኔ ያለውኝ እናንተ በሰላም መቼም አትኖሩም ማለት ነው። የምሬን ነው የምልክ። ይሄ እንደ ቀልድ አሁንም ይቅርታ ተባብለን የምናልፈው ነገር አይደለም። ናሂ እነግርሃለሁኝ በደንብ ዛሬም ነገም ደግም የምናገረው ነገር ቢኖር እኔ እንደዚህ ሆኜ አንተ መቼም ቢሆን አትቀጥልም። የትኛውንም የተረጋጋ ህይወት አትኖርም። ምክንያቱም እኔ እዚህ ጋራ ብዙ ነገር አጥቻለሁኝ። የኔ ስሜት ሊገባህ ይገባል። እያንዳንዱ ያጣሁትን ነገር አንድ በአንድ አስመልሳለሁ ማለት ነው። ምክንያቱም አንተ እኔን ወደ ጎን እንትን ብለህ ተመልሰ ሂደህ እርቅ ፈጥረህ ምናምን ከዛ በኋላ ድጋሚ እኔ እዛ ውስጥ እየተሰቃየሁ መቀጠል አልፈልግም። የምሰቃይበትም ምክንያት የለኝም። እንናገር፣ ያለውን ነገር ለሰው እናስረዳ ብያለሁኝ።
ለማስረዳትም ፍቃደኛ አይደለህም፣ ለመናገርም ፍቃደኛ አይደለህም። ስለዚህ እኔ አንተን የምረዳበት ምንም አይነት ምክንያት የለኝም። እኔ ለብቻዬ ዋጋ የምከፍልበት ምክንያት የለኝም። አንተ ተረጋግተህ የምትኖርበትም ደግሞ ምክንያት የለህም። እኔን እንደዚህ አድርገህ ተረጋግቶ መኖር በሰላም መኖር ብለክ እንዳታስበው። ብዙ ነገር አውርተናል፣ እኔና ናይ ብዙ ነገር አውርተናል። ሶልም ነበረ ምንድነው በጣም ተመካክረን ይሄን ነገር እናስተካክለዋለን በቃ ምናምን ብለን በአሪፍ መንገድ ልናስኬደው የነበረውን አንተ ግን አበላሻው። አንተ ምንድነው የራስህን ነገር ማስተካከል እንጂ እዚህ ጋር አንተ የራስህን ነገር ስታስተካክል እኔ ምን እየሆንኩ እንደሆነ ምን እየተፈጠረ እንደሆነ አታውቅም። ይሄ ማለት በጣም ከባድ ለኔ ከባድ ነው። አይኔ እያየ እንደዚህ አይነት ነገር ስታደርግ ዝም የምልበት መንገድ የለኝም። ገባህ? ታውቃለህ ደግሞ የከፋ ነገር እንደሚደርስ ደግሞ ታውቃለህ። ስለዚህ እያንዳንዱን አንድ በአንድ ቀስ በቀስ ዋጋ ትከፍላለህ። ነግሬያ እንደዚህ እንዳንሆን ነበር፣ እዚህ ደረጃ እንዳንደረስ ነበር ስለምን ይሄ ነበረው ስነግርህም የነበረው። እኔ ትዳሬን አጥቻለሁ፣ እኔ ብዙ ነገሮችን አጥቻለሁ። አንተ ግን ሁሉንም ነገር ወደኔ አዙረክ አንተ ሰላም የምትሆነው ምን አይነት ይሄ እኔ እንጃ ምን አይነት አስተሳሰብ ቢኖር ነው ራሱ በጣም እኮ ነው የሚያስጠላው። እንዴ አንድ ላይ የመጣውን ችግር ተጋፍጦ እንደማስተካከል አንተ ሁሉንም ነገር እኔ ላይ አድርገህ የራስህን ነገር ማመቻቸት ማለት ይሄ በጣም ካንተ የማይጠበቅ ነገር ነው። እንደውም ካንተም ደግሞ በላይ ሶል የምትባል ሰው ደግሞ አንተም እንደዛው ጠብቅ ማለት ነው። እና ደግሞ ሲቀጥል ማለት ነው ውብዬ የምትባይ ሴትዮ ማለት ነው ብዙም ባትደሳሰቺ ጥሩ ነው ማለት ነው። ያው ውሻ የሆነ ባልሽን ዋጋ አስከፍለዋለሁ ገና ማለት ነው። ህይወታችሁን ምስቅልቅሉን ነው የማወጣው። እኔ ላይ ማንም ሰው ተጫውቶ በሰላም የሚኖርበት ምክንያት የለውም። እና ደግሞ አንተ ሶል የተባልክ ሰውዬ ማለት ነው መግቢያህን መውጫህን የት እንደምትኖር እያንዳንዷን ነገር አውቃለሁኝ። ስለዚህ ለእያንዳንዷ ነገር ያለህበት ድረስ መጥቼ ምስቅልቅሉን ነው የማወጣው። አቶ ናሂ ደግሞ ማለት ነው አንድ ነገር ልንገርህ አይደለ ከኔ ምንም ነገር የሚያመልጥ ነገር የለም። ስለዚህ ሶልም ናይም ሁለታችሁም ማትረቡ ውሾች ናችሁ። በጣም ቆሻሻ ማለት እናንተ ናችሁ፣ ሰው መሳዮች። እዛ ሲጀመር እዛ እንዳለ ያላችሁ ትርኪ ምርኪ ሁላ ዋጋችሁን ነው የምሰጣችሁ ማለት ነው። ወላ በማን ነው ደም ብቻ ነው ስማቸውንም አላውቅም አሉ እያንዳንዳችሁን ማለት ነው ፋፊ ምናምን እያላችሁ የነበራችሁትን ማለት ነው ሁላችሁም አይቀርላችሁም። እኔ ማን እንደሆንኩኝ አንድ በአንድ አሳያችኋለሁ። ውብዬ ተባልሽም ሴትዮ ማለት ነው ትሰሚኛለሽ አይደለ? ይሄ ባሌ ምናምን እያልሽ የምትመጻደቂውን ነገር ማን እንደሆነ ስታውቂ የዛኔ አንቺ ታፍሪያለሽ ማለት ነው። የዛን ጊዜ ባልሽ ምን አይነት ሰው እንደሆነ ስታውቂ የዛን ጊዜ አንቺ ታፍሪያለሽ። እሱ ግን ስሙ ራሱ እየጠፋኝ ነው፣ ቢጠፋኝ ነው የሚሻለው። ናሁም ግን እኔ እንጃ ምን እንደማደርግህ ማለት ነው። ይሄን ቀን ጠብቅ። እኔ ሁለት ሶልም አንተም ውብዬም ሶስታችሁንም ማለት ነው እንደማለቃችሁ ማን እንደሆንኩኝ አታውቁም። እኔ ላይ እንደዚህ ተጫውታችሁ አትቀሩ። የኔ ህይወት ተበላሽቶ እናንተ በሰላም መኖር በሰላም መኖሩን ተውትና በሰላም ራሱ መተኛት እንዳታስቡ፣ በሰላም መቀመጥ እንዳታስቡት ማለት ነው። በእያንዳንዷ ደቂቃ እንደውም ሲበዛ ነው በእያንዳንዷ ሴኮንድ እኔን ካይምሯችሁ ውስጥ እንዳትረሱኝ ነው የማደርጋችሁ። ገባችኋ? እና ደግሞ እስካሁን ድረስ እኔ ምን እንደማደርግ ማለት ነው ከዚህ በኋላ ታያላችሁ። እና ደግሞ ማለት ነው እኔ የሰው የክፋት ጥግ ያየሁበት ማለት ነው ሶል ነው። ምን እንዳረጋ ታውቃላችሁ? ለሶል እያንዳንዱን ነገር ነግሬዋለሁ። ሁሉንም ነገር እያወቀ አብሮ ሲሰድበኝ ነበር። ሁሉንም አንድ በአንድ ነግሬው እኔ በጣም ማመን ይከብዳል እኮ ሰው ሚስጥር ብላችሁ የነገራችሁ ሰው ዙሮ እናንተ ላይ ሲነሳባችሁ እንዴት ነው የምታስቡት? ሁሉንም ነገር እያወቀ አብሮ ሲሰድበኝ ነበር፣ ምንም እንዳላወቀ ምንም እንዳልተፈጠረ ግን ሚስጥሩን በደንብ ያውቃል።
በደንብ እያወቀ ደግሞ በደንብ እያስመሰለ ነበር። ለምን ይሄ ሁሉ ከምታስመስል አንተ እንደምታስብለት ከሆነ ለምን እውነቱን አትናገርም? ወይ ልብ ካለ ደግሞ መናገር እኮ ነው። ግን አንተ ምንድነው ያረከው? እኔን አብረህ ከሁሉም ጋር እኔን ስትሳደብ ነበር። ስለዚህ ለዚህ ለተሳደብከው ብቻ ሳይሆን ለሁሉም ነገር ነው ሶል እንደ ማለቀህ ማለት ነው። ለሁሉም ነገር አንተ እኔ መቼም ይቅርታ እንኳን ብትጠይቀኝ መቼም አልተውህም፣ መቼም ማለት ነው። ይሄ ናሂ የተባለ በግ ና ተብሎ የሆነ ነገር ሲናገረው ያንን ነገር አምኖ መከተል ና እንደዚህ ሶል በዚህ ጋር ውብዬ በዛ ጋር ምናምን አሁን እንደው የነገረች ነገር ራሱ አሳማኝ ቢሆን እሺ ጥሩ ነው። ግን ምንም አያሳምንም። እሷ ካንዲም ስንተይበት ሲጀመር እኔ ስላልነገርከኝ ሁላ በጣም ነው የደበረኝ ማለት ነው። ሳትናገር ዝም ብለህ እየተነሳ ሜርና ባሉ ቁጥር ትሄዳለህ። ወይ ተደብድበህ ትመጣለህ፣ ወይ ተባረህ ትመጣለህ፣ ወይ የሆነ ነገር ተፈጥሮ ትመጣለህ ምናምን ጀመር ልክ ራሱ አትመስለኝም። አንዳንዴ እንዴት ነው ሰው የጤነኛ ነገር አታደርግም። እና እንትን ምንድነው በደንብ አስብበት። እንዴት ዋጋ መክፈል ለእያንዳንዱ ነገር እንዴት ዋጋ መክፈል እንዳለብህ እንዴት እኔ በዚህ ስቃይ ውስጥ ሆኜ እንደዚህ አይነት ነገር ያረካትን ነገር እንዴት እንደምታስተካክላት ማሰብ አለብህ። ካልሆነ ግን ናሆም እኔ ያለሁኝ ማለት ነው እዚች መኖርህ እንድጠላ ነው ማደርገህ ማለት ነው በቃ። ምክንያቱም አንተ እኔ ነግሬህ አልሰማ ብለሃል፣ ወይ አስተካክል ብዬም አልሰማ ብለሃል። ስለዚህ እንዴት አርገህ ነገሮችን በተለይ ደግሞ የኔን ህይወት እንዴት አርገህ ቦታ እንደምታስይዘው በደንብ አስብበት። ያ ደግሞ ሶል የተባለ የደነዘዘ ሰውዬ እሱም ቢሆን ያስብበት በደንብ ማለት ነው። ጀምር እንዲያስቡ ራሱ እድሉን ሰጥቻቸዋለሁ። ካንዴም ስንቴ በጣም ረጅም ጊዜ ሰጥቻቸዋለሁ። ይሄን ነገር እናስተካክሉ ምናምን ሰው በጸባይ ሲጠይቃችሁ ይሄ ከሆነ መልሳችሁ ማለት ነው። እኔ ደግሞ ከዚህ በላይ እጥፍ ነው መልስ የምሰጣችሁ ማለት ሰው በጸባይ ያረ ምን እናድርግ፣ ይሄ ነገር እንዴት ይስተካከል፣ ችግር እኮ ተፈጥሮ ምናምን ሲባል እናንተ በጣም እንትን የምትቀልዱ ከሆነ እኔ ደግሞ ቀልድ እንዴት እንደሆነ አንተንም ሁላችሁንም ማለት ነው እያንዳንዱ እዛ ቤት ያላችሁ ሰዎች እንዴት ቀልድ እንዴት እንደሆነ በደንብ ታያላችሁ ማለት ነው። እኔ ከዚህ በኋላ ቁጭ ብዬ በእናንተ ምዝናናበት ጊዜ ነው የሚሆነው። እናንተ ስታለቅሱ እኔ ደግሞ እንዴት እንደምዝናና አስብበታለሁ ማለት ነው። እናንተ ደግሞ የኔን ነገር እንዴት እንደምታስተካክሉ በደንብ አርጋችሁ አስቡበት እና እንደዛ ብታደርጉ ነው የሚሻላችሁ። ወይዘሪት ውብዬ ደግሞ ያው ሙሉ ስሟ እንዴት እንደሆነ ማላቅም ወይዘሪት ውብዬ ደግሞ በጣም እንጃኔ ሲጀምር አትመቸኝም። አሁንም ወደፊትም የማትመቸኝ ሰው ብትኖር እሷ ነች። ጎበዝ አስመሳይ ነሽ፣ ጎበዝ በጣም ጀግና ነሽ። ይመችሽ። ለነገሩ ይሄን በግ የሆነ ሰው ያግኝተሻል አንዴ። እና ለመጨረሻ ጊዜ የምለው ነገር ቢኖር ከናሂ በላይ ቢያንስ ናሂ እንኳን ትንሽ እንትን ብሏል። ሶልን ግን መቼም አልተውም። ይሄንን አስመሳይ የሆነ ሰው መቼም ቢሆን ነው ማልተው። የማስመሰሉን ጥግ ደግሞ ታዩታላችሁ። ምን አይነት አስመሳይ እንደሆነ ደግሞ አብራችሁ ታያላችሁ። እና እንዴት አርጌ ደግሞ ዋጋም እንደማስከፍላችሁ ሁላችሁም ታያላችሁ። እኔ እንዴት ዋጋ እንደማስከፍል እንዴት ደምባ ነው ማስለቅሳችሁ እያንዳንዳችሁ ማለት ነው። እና ቤተሰቦቼ ላይክ ሼር አርጉ። በቅርቡ እያንዳንዱን ሚስጥር አወጣዋለሁ እና እሱንም አብራችሁ በደንብ ታያላችሁ። ሁሉንም ምንም የሚቀር ነገር የለም። ፍርዱን ደግሞ ለእናንተ ተወዋለሁ። አመሰግናለሁ። ላይክ ሼር ሰብስክራይብ እንዳይረሳ።